የከተማ አስተዳደሩ ፖሊስ የአገልግሎት አሰጣጡን ለማሻሻል የተለያዩ ተግባራት እያከናወነ ሲሆን ከነዚህ መካከል ለቢሮና ለተጠርጣሪ ማቆያ አገልግሎት ይውል ዘንድ በአጭር ጊዜ ያስገነባው ህንጻም ተጠቃሽ ነው። ለረጅም ዓመታት ሲያገለግል የቆየው ህንጻም ከተማውን የሚመጥን ባለመሆኑ በአዲስ መልክ ለመገንባት መነሳታቸውን ነው የከተማው ፖሊስ አዛዥ ኮማንደር ካሌብ ከብቲመር የሚገልጹት። ቤት መቀየር አለበት የሚል እቅድ ያስኩኝ። መቀየር ካለበት እንዴት ይቀየራል? መንግስት በጀት ቶሎ መሰራት እንደማይቻል ተረዳው። ስለዚህ ምን ብናደርግ ይሄን ቤት በአጭር ጊዜ ውስጥ መስራት እንችላለን፣ ታሪክ መቀየር እንችላለን የሚል ነገር ማሰብ ጀመርኩ። ከዛ በኋላ አቀድኩ እና ወደ ስራ ገባው ማለት ነው። የግንባታው ወጪ ሙሉ በሙሉ በማህበረሰብ ተሳትፎ እንዲሸፈን ማድረግ ስለመቻሉም አብራርተዋል። ሰው ብሎኬት ቢያመጣ፣ ድንጋይ ቢያመጣ፣ አሸዋ ቢያመጣ፣ ጠጠር ቢያመጣ፣ ፌሮ ቢያመጣ፣ የተለያዩ ማቴሪያሎችን ቢያመጣ ሰው አሁን ልማት አይሸነፍም ወይም አያገርመረምም ማለት ነው። የተሻለ ሐሳብ ይዞ ይመጣል። ምክንያቱም እኔ ማድረግ ያለብኝን ነገር ለመንግስት ነው የሚያደርገው ለግለሰብ አይደለም የሚል ሐሳብ ውስጥ ስለሚገባ ይሄንን ማሰብ ያስብ ሊያምኑ እንደሚችሉ ተረዳውና ቀጥታ ወደዛ ሐሳብ ነው የገባነው ማለት ነው። በከተማው ነዋሪዎች ድጋፍ በአጭር ጊዜ ውስጥ ለተገነባው ህንጻም ከ21 ሚሊዮን ብር በላይ ወጪም እንደተደረገበት አብራርተዋል። 100% የህዝብ ተሳትፏል። 100% ምንም ከመንግስት የተገኘ ነገር የለም። የተግባር ጊዜው 3 ወር ነው ብለን አቅደን ጀመርነው 3 ወር ላይ ጨርሰናል ማለት ነው። ባለተኞች እንዳስረዱን ከሆነ ከ1 ሚሊዮን ብር በላይ ወጪ ሆኖ እንደተሰራ ነው ያለን መረጃ ማለት ነው። ተቋሙን በራሱ ባስገነባው ህዝብ ለማስመረቅ ለመጪው ግንቦት መጀመሪያም ዝግጅት እየተደረገ መሆኑን ጠቅሰው በርካታ የክልልና የፌዴራል ተጋባዥ እንግዶችም ተሳታፊዎች ሆኑበታል ብለዋል። ከግንቦት 1 እስከ 3 2018 ዓ.ም በሚሰናዳም ልዩ የባዛር መርሃ ግብር ተቋሙን ለማስመረቅ ዝግጅቶች የተጠናቀቁ መሆኑን የሚገልጹት ደግሞ የምረቃው አብይ ኮሚቴም የህዝብ ግንኙነት አስተባባሪው አቶ አህመድ መሐመድ ናቸው። ህዝብ በራሱ ጊዜ ተነሳሽነት በራሱ የራሱን ኮሚቴ አዋቅሮ ያለምንም መንግስት ጣልቃ ገብነት ገንዘብ አዋጥቶ የግንባታ ኮሚቴ አዋቅሮ ይሄው ከጀርባ እንደምትመለከቱት 10 ክፍል ቤቶችን ለተጠርጣሪዎች ማቆያና ለቢሮ የሚሆነውን ህንጻ ገንብቶ ነው አሁን ለምረቃው ህዝብ ራሱ የራሱን አስመራቂ ኮሚቴ አደራጅቶ የክንውኑ እየተጠናቀቀ ያለው። የባዛሩ መሰናዳትም ተቋሙን ከማስመረቅ ባሻገር ያስቀመጣቸው ግቦች እንዳሉትም አብራርተዋል። ይሄ ባዛር ደግሞ በሚከናወንበት ጊዜ ግብ አለን። ግባችን ደግሞ ሊሆን የሚችለው ይሄን ፖሊስ ጣቢያ ህዝብ ከገነባው ደግሞ በቀጣይ ደግሞ ሁሉንም ሌሎችንም አሳትፈን ይሄ ህንጻ ግንባታ በርካታ ነገሮችን ይፈልጋል። ታሪካዊ የሆነ ባዛር ለማከናወንና ከዚህ ባዛር በአጠቃላይ እስከ 12 ሚሊዮን ብር በመሰብሰብ እነዚህ ቀደም ሲል የጠቀስኳቸውን ውስጥ ቁሳቁሶችን ለማሟላት ጥረት በማድረግ እንግዲህ ከዚህ ቀደም የነበረው የተጠርጣሪ ማቆያም ሆነ ቢሮ ምቹ እንዳልነበር ያነጋገርናቸው የፖሊስ አባላቱ ረዳት ኢንስፔክተር ቴንሽ ዘገየና ኢንስፔክተር አስፋው አሸብር ገልጸዋል። ባር ችግር ነበር ከዚህ ቀደም ያለው እና አሁን በጥሩ ሁኔታ ደስ የሚል ነገር ነው እያየን ያለ ነው። ፊቱ እንግዲህ የሚታወቅ ነገር ስለሆነ ህዝብም የማውቀው ነው፣ አባላቱም የማውቀው የሚመሰክረው ነገር ነው። ያው ፖሊስ ማለት የህዝብ ነው፣ ህዝብ ማለት ፖሊስ ነው። ህዝብና ፖሊስ በጋራ በመሆን ነው የተቋም አሁን ላይ በዘመን መልኩ ተሰርቷል። የዞን ዋና አስተዳዳሪ አቶ አብርሃም አታ በበኩላቸው የከተማው ፖሊስ ያከናወነው ተግባር የሚደነቅና ከተማውን የሚመጥን ፖሊሳዊ አገልግሎት ለመስጠት የሚያስችል መሆኑን ጠቅሰዋል። ፖሊሳዊ ስራዎችን ለመስራት ከፍተኛ የክፍል ጥበት የነበረበትና በዚህ ምክንያት መልካም አስተዳደሮች በየጊዜው የሚነሳበት እንደመሆኑ መጠን ይሄንን የፖሊስ አመራሩ ከተማ አስተዳደሩ የዞኑን በጋራ በመሆን ህዝብን በማወያየት እንደዚህ ብናደርግ እንደዚህ ብንሰራ የሚል እቅድ በማዘጋጀት ወደ ስራ ገብቶ ስራ የሰራበት መንገድ እጅግ በጣም የሚገርምና የሚደንቅ ስራ ነው የተሰራው። ያለምንም የመንግስት በጀት ህዝቡን በማስተባበር የተሰራው ስራም ሞዴል ከመሆኑም አልፎ ህዝቡን ማስተባበር ከተቻለ ምንም ማድረግ እንደሚቻል ጥሩ ማስተማሪያ ሊሆን እንደሚችልም ጠቁመዋል። በጣም በአጭር ጊዜ ውስጥ ጥራት ባለው መንገድ እና ትልቅ ህንጻ የተሰራበት የተመራበት መንገድ በጣም ትልቅ እውቅና የሚሰጠው ስራ ነው። በዚህ ስራ ላይ ይህንን ስራ የመራችሁ ያስተባበራችሁ በተለይ የጂንካ ከተማ ፖሊስ በመቀጠል ይህን ስራ ለመምራት ኮሚቴ መሪ ሆነው ገንዘብ ከህብረተሰብ ተቀብለው ገንዘቡን ደግሞ ወደ ስራ አውለው በተግባር ያረጋገጡ የኮሚቴ አባላት እናንተም ከፍ ያለ ምስጋና አለኝ። በምረቃው ላይ መገኘትም የህዝብ አገልጋዩን ፖሊስ መደገፍ ጭምር በመሆኑም ህብረተሰቡም በባዛሩ ላይ እንዲገኝ የተቋሙ አመራሮችና የዞኑ አስተዳዳሪ ጥሪያቸውን አቅርበዋል።